ሰላም በያላችሁበት ሰላማችሁ ይብዛ። ይህ ዘራይ ኒውስ ነው። በዛሬው ዕለት የተፈጠሩ በርካታ ሀገር አቀፍና ዓለም አቀፍ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። ፋኖ በደረጃ 3 አሸባሪ ውስጥ መካተቱን ተከትሎ ማብራሪያ ጠየቀ። መካከለኛው ምስራቅ ያለው ውጥረትና የብሪክስ አባል ሀገራት መከፋፈል ዋና ዋናዎቹ የዛሬዎቹ ዜናዎች ናቸው። የደወል ምልክቱን በመጫን ሰብስክራይብ ማድረግን እንዳይረሱ። ወደ መጀመሪያው ዜና እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ የአሜሪካው አይሲኢ ፋኖን በደረጃ 3 አሸባሪ ቡድን ምድብ ውስጥ ማካተቱን ተከትሎ ማብራሪያ ጠየቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የአሜሪካን ኢሚግሬሽን እና የጉምሩክ አስከባሪ አይሲኢ በቅርቡ ባወጣው መግለጫ ፋኖ የደረጃ 3 አሸባሪ ቡድን ሲል መጠቀሱን ተከትሎ ይፋዊ ማብራሪያ እንዲሰጥም ጠየቀ። አይሲኢ በቅርቡ በይፋዊ የማህበራዊ ገጾቹ ባሰፈረው መግለጫ የፊኒክስ ከተማ መኮንኖች ሰለሞን ቦጋለ የተባለ ግለሰብ የኢሚግሬሽን ጥቅሙ ከተከለከለ በኋላ የካቲት 26 ቀን 2018 ዓ.ም ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቋል። ተቋሙ ባወጣው መግለጫም ሰለሞን ቦጋለን ራሱን የፋኖ አባል አድርጎ በግልጽ ያስታወቀባቸው በርካታ የማህበራዊ ሚዲያ ገጾች መለየቱን ገልጾ ፋኖ ደረጃ 3 አሸባሪ ቡድን ሲል ጠርቶታል። በተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም ጥሪ የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ስለማጽዳት የሚጠቅሱ መልእክቶችን ሲያስተላልፍ እንደነበረም ከሷል። አይሲኢ አክሎም 1995 ዓመተ ምህረት ጀምሮ በሀገር ውስጥ ደህንነት ምርመራ የሚመራው የሰብአዊ መብት ጥሰትና የጦር ወንጀለኞች ማዕከል 1178 የሚሆን በሰብአዊ መብት ጥሰትና በጦር ወንጀል የተጠረጠሩ ወይም የታወቁ ሰዎችን ማባረሩን ገልጿል። የአፋብን ሰብሳቢ አቶ ዘመነ ካሴ መጋቢት 7 ቀን 2018 ለአይሲሲ ከፍተኛ የሥራ ኃላፊ ቶዶ ኤም ሊዮንስ በጻፉት ደብዳቤ የተቋሙ አገላለጽ በኢትዮጵያውያንና በዲያስፖራውና በአሜሪካው የኢሚግሬሽን ሕግ ታዛቢዎች መካከል ተገቢ የሆኑ ጥያቄዎችን ማስነሳቱን ገልጸዋል። ሌላውና ሁለተኛው ሰበር መረጃ እናልፋለን። የዓለም ጤና ድርጅት በኢራንና በእስራኤልና በአሜሪካን መካከል ያለው ግጭት ይበልጥ ከተባባሰ የኒውክሌር ቦምብ ጥቅም ላይ ለመዋል መታሰቡንና ለዚህም ዝግጅት እያደረገ መሆኑን ፖለቲኮ ዘግቧል። የተባበሩት መንግስታት ድርጅት ሰራተኞች በኢራን የኒውክሌር ተቋማት ላይ የሚሰነዘሩ ጥቃቶች ተጽዕኖ በቅርቡ እየተከታተሉ ይገኛሉ። የድርጅቱ የምስራቅ ሜዲትራኒያን ቀጠና ዳይሬክተር ሃናን ባህሊ ሲናገሩ እጅግ የሚያሳስበንና እየከፋ ሁኔታ የኒውክሌር አደጋ መከሰት ነው። ምንም ያህል ብንዘጋጅም ይህ ከተከሰተ በቀጠናው ሆነ በዓለም አቀፍ ደረጃ የሚደርሰው ጉዳት መከላከል አይቻልም። ውጤቱም ለብዙ አስርት ዓመታት የሚቆይ ይሆናል ብለዋል። እስራኤል የኒውክሌር ቦምብ በኢራን ላይ ትጠቀማለች ወይ የሚለው ጥያቄ ለዶናልድ ትራምፕ ቀርቦላቸው እስራኤል ፈጽሞ ይህንን ታደርጋለች ብዬ አልጠብቅም ሲሉም ምላሻቸውን ሰጥተዋል። ወደ ሶስተኛው ዋናው ጉዳዮች ስናልፍም በዛሬው ዕለት የነዳጅ ዋጋ ጭማሪ ማሳዩ ተገልጿል። በትናንትናው ዕለት እስራኤል በኢራን ግዙፍ የተፈጥሮ ጋዝ ማጣሪያ ተቋም ላይ ጥቃት መሰንዘሯን ተከትሎ ኢራን በኳታር የነዳጅ ማጣሪያ ተቋም ላይ ጥቃት በመፈጸምም የአጸፋ ምላሽ የሰጠች ሲሆን በዚህ የተነሳ የተፈጥሮ ጋዝና የድፍድፍ ነዳጅ ዋጋም ጭማሪ አሳይቷል። ከትናንት ጀምሮ በመላው አውሮፓ የተፈጥሮ ነዳጅ ዋጋ በ30% ጭማሪ፣ ድፍድፍ ነዳጅ ደግሞ የ5% ጭማሪ በማሳየት እስከ $113 እየተሸጠም ይገኛል። ኢራን ዋነኛ የነዳጅ ተቋም በእስራኤል መመታቱ ኢራንን አስቆጥቷል። በአራተኛ ደረጃ በዋናነት ወደ ያዝነው ጉዳይ እናልፋለን። በኢራን ጉዳይ ብሪክስ ብቻ ሳይሆን ኔቶና G7 ሀገራትም ተከፋፍለዋል። አሜሪካና እስራኤል እንዲሁም ደግሞ በኢራን ላይ የከፈቱት ጦርነት ተከትሎ በብሪክስ አባል ሀገራት መካከል ሰፊ ሀሳብ ልዩነት መፈጠሩን በርካታ የፖለቲካ ተንታኞች እየገለጹ ይገኛሉ። ኢራን በ2024 የብሪክስ አባል ሀገር ብትሆንም ስብስቡ ለዚህ ጦርነት አንድ ወጥ የሆነ ምላሽ መስጠት አልቻለም። ብራዚልና ቻይና የአሜሪካንና የእስራኤልን ጥቃት ሲያወግዙ ህንድ ጥቃቱን ከማውገዝ ተቆጥባለች። ደቡብ አፍሪካም ደግሞ ከማንኛውም ወገን ሳትወግም ገለልተኛ አቋም ይዛለች። ይህንን የብሪክስ ሀገራት የሀሳብ ልዩነት በመመልከትም የዋል ስትሪት ጆርናል አምደኛ የሆኑት ሳዳንድ ዱሜን ጨምሮ በርካታ ተቾችም ብሪክስ ተልዕኮ ያልጠራና ፈጽሞ ውጤታማ ያልሆነ ባዶ ስብስብ ነው ሲሉም ተችተውታል። ሆኖም ሌሎች ተንታኞች በኩላቸው ይህ ትችት ሚዛናዊ እንዳልሆነ ይከራከራሉ። ብሪክስ የጂኦፖለቲካ ወይም ደግሞ ወታደራዊ የቃል ኪዳን ስብስብ ባለመሆኑ ልክ እንደ ኔቶ አንድ አይነት አቋም እንዲኖረው መጠበቅ ስህተት መሆኑንም ያስረዳሉ።
ከዚህም በላይ በኢራን ጉዳይ ላይ ኔቶም ሆነ የጂ7 ሀገራት ቢሆኑ ሙሉ በሙሉ የተስማማ የጋራ አቋም መያዝ እንዳልቻሉ ይጠቅሳሉ። እናንተስ ምን ታስባላችሁ? የብሪክስ አባል ሀገራት በኢራን ጉዳይ ላይ የተለያየ አቋም መያዛቸውና የስብስብ መዳከሙን ያሳያል ወይስ አንዳንድ የኢኮኖሚ ስብስብ የተለመደ ክስተት ነው? ሀሳባችሁን በኮሜንት ሴክሽን ላይ አጋሩን። ሰብስክራይብ ማድረግም እንዳይረሳ። ሌሎች ፈጣንና ወቅታዊ መረጃዎችን ይዘን እንመጣለን።